እሺ ክብራንና ክብራት እንግዲህ እንደምታዩት ዛሬ የገቡልንን መጽሐፎች የሰበሰብናቸው መጽሐፎች በዚህ መልክ ደርድረናል። በተለያየ ካታጎሪ አድርገን ደርድረናቸዋል። ገና የሚቀሩም አሉ። ከአዲስ አበባ ያልተጫነ ሁለት ማዳበሪያ የተሰበሰቡ መጽሐፎች አሉ። እነሱ ይቀራሉ። እዚህ ማሰላ አንድ ቦታ አንድ ማዳበሪያ መጽሐፍና የተወሰነ ቦታ ደግሞ 24 መጽሐፎች አሉ። እነሱን ደግሞ ካስገባን በኋላ አሁንም በየካታጎሪያቸውን መድባቸዋለን። ተጨማሪም እንፈልጋለን። እንግዲህ ይህንን ቪዲዮ የምታዩ ሰዎች ተጨማሪ መጽሐፎችን እንድትለግሱ ስንል በተለይ ሬፈረንስ ነክ የሆኑ መጽሐፎች ለተማሪዎች የሚያገለግሉትን አሁን ክረምት ጊዜ እየቀረበ ስለሆነ ለዚህ ለክረምት ጊዜ ልጆች እንዲያነቧቸው የሚያስፈልጉ ሬፈረንስ መጽሐፎችን ብትለግሱን የተለያየ ድርጅት ውስጥ የምትሰሩ ተቋማት ውስጥም ያላችሁ ከአሰላ ውጭም ያላችሁ በውጭም ያላችሁ የምታዩ ከሆነ ይህንን ቪዲዮ የተለያየ መጽሐፍ እንድትለግሱ በትህትና እንጠይቃለን። እንግዲህ ከመጽሐፍት በቅርቡ እናስመርቃለን ብለን እናስባለን። አሊላ ቀበሌ አካባቢ ነው የሚገኘው። ለጊዜያዊ ማስቀመጫ ክቡር ከንቲባችን የተሰጠን ቦታ ነው። ከዚህ በኋላ እንግዲህ ምንድነው የሚቀጥለው ስራችን የሚሆነው የተሻለ ቦታ አግኝተን ላይብረሪ ቢልድ አድርገን ገንብተን ስታንዳርዱን የጠበቀ ላይብረሪ የመገንባትና የማቋቋም ሀሳብ ስላለን ሁላችንም ከጎናችን እንድትሆኑ እንጠይቃለን። አመሰግናለሁ። እንግዲህ ከስፖርቱም ባሻገር በሙያው ያገዘን ከስፖርቱ ውጪ በአርሲ ዩኒቨርሲቲ በሳይንስ የመጽሐፍ አደራደር ባለሙያ የሆነው ዞብ ወይም ደግሞ ዘበነ ገዛውን ከኛ ጋር ሲያደርግ ነበር የቆየው። እስቲ ስለዚህ ስላለው ወይም ደግሞ በሚቀጥለው ምን ማድረግ እንዳለብን በአሁኑ ላይ ምን እንደተሰማው የሚያስተላልፈውን መልእክት ወደሱ ልውሰዳችሁ። እሺ እንግዲህ ቅድም እንደተገለጸው አሁን ከዚህ በፊት የተሰጡትን ስጦታዎች በሙሉ በአይነታቸው አሁን ለይተናቸዋል። ከዚህ ቀጥሎ የሚቀረው ስራ ምንድነው? ክላሲፊኬሽን መሰራት አለበት። የመጽሐፍቶችን በአይነታቸው የመቀንቀን ስራ ማለት ነው። መቀንቀን ማለት ደግሞ መመደብ ማለት ነው። እሱ ይቀራል። እንደገና ደግሞ የዲው ዴት የቀን የማዋሻ የመመለሻ ቀን እነዚህ የመሳሰሉትና የመጽሐፍ ቡክ ፖኬትስ እነዚህ የመሳሰሉት ነገሮች ይጎላሉ። እነሱን እናሟላለን እንደሚቀጥለው። እንደገና ደግሞ ለመጽሐፍቱ ማዋሻ የሚሆን የመጽሐፍቶቹን ዝርዝርና መታወቂያ የያዘ በሙሉ ይዘጋጅለታል። እንደገና ደግሞ ለዚሁም ደግሞ ስቶር ውስጥ የሚቀመጡ መጽሐፍቶችን ስቶክ ካርድ እናዘጋጅላቸዋለን። በዚህ አይነት መልክ እንሰራቸዋለን። ከዛ በኋላ ውሰት እንቀጥላለን ማለት ነው። እጅግ በጣም የሚያስደስት ነው። መጀመሪያውኑ ገና ሲጸነስ ራሱ ይህን ያሰቡትን ልጆች እና ሰዎች በጣም አደንቃለሁ። ልጆቻችን ወጣት ልጆቻችን የትም ነው የሚውሉት። ስለዚህ ያ ላይብራሪ መከፈቱ ደግሞ እዚህ እንዲውሉ እውቀታቸውን እንዲያዳብሩ ከፍተኛ ደረጃ እንዲደርሱ ስላደረገ ይሄ በጣም ሊመሰገን የሚገባ ነው። አሁንም ቢሆን ህብረተሰቡ እየመጣ በነፃ ሊሰጠን ይችላል፣ እንቀበላለን በየጊዜው። ወደፊትም ደግሞ ሰፋ ያለና ኮምፒውተራይዝድ የሆነ ለማድረግ ጥረት እናደርጋለን። በሙያም ደግሞ በዚሁ ከፍተኛ ሙያና አርሲ ዩኒቨርሲቲ የቤተ መጻሕፍትና ዶክመንቴሽን ኃላፊ ሆኜ እና በዚሁ ሙያ እንግዲህ የበለጠ ደግሞ የተሻለ አድርገን እዚሁ ዴስክ ሪፍረንስ እንዲጠቀሙ አስፈላጊ ሆኖ ከተገኘ ደግሞ እና አስተማማኝ ሁኔታዎች ካሉ ውሰትም አገልግሎት ለመስጠት ምቹ ሁኔታዎችን እንፈጥራለን ብዬ አስባለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች።